ሰላም ውድ ኢትዮጵያውያንና ኤርትራውያን ወገኖቼ እንደምን አላችሁ? ዛሬ ደግሞ በሌላ ቪዲዮ መጥቻለሁ። ያው መቼም ገስት አደርጋላችሁ ብዬ አስባለሁ። ዛሬ ካስኮ ሂጄ ነበረ። ካስኮ መጥተናል። እንግዲህ እስቲ ካስኮ ለቤተሰብ እንዴት ሾፕ እንደማደርግና ምን አይነት ምግቦችን ለልጆቼ እንደምጠቀም አንዳንድ ቪዲዮዎችን አሳያችኋለሁ ብያለሁ። ለእኔ በጣም የሚመቸኝ ሱቅ እንትን የሚለው ካስኮ ነው። ሎጎውን ያያችሁት ነው። ሾፒንግ እኔ ብዙ ጊዜ የማደርገው ካስኮ የሚባል ሆልሴል ያለበት ሱቅ ነው። ብዙዎቻችሁ ኖርዝ አሜሪካ፣ ካናዳ የምትኖሩ ሰዎች ታውቁታላችሁ እና እዛ ሆኜ ልቀርጽ ነበረ። በጣም በሚገርማችሁ ሁኔታ ዛሬ ትናንትና ዝግ ስለነበረ ፕላስ ደግሞ ነገም ደግሞ ሎንግ ዊኬንድ ስለሆነ በቃ መቆሚያ የለም በሚገርማችሁ ሁኔታ እና ባጭሩ እኔ ያው ብዙ ቤተሰቦች እናት ስለሆንኩኝ ብዙ ጊዜ የምገዛው ሾፕ የማደርገው ምግብን ካስኮ ነው። በጣም ማይ ፌቨራይት ፕሌስ ነው። ብዙ ጊዜ እንግዲህ እኔ ከጠፋው ራሱ እዛ ነው የምገኘው እና ደስ ይላል። ሰፋ ያለ በዛ ያለ ነገር ስለሆነ የሚገዛው ሳትስፋይ ያደርገኛል ብዙ ጊዜ። ይሄንን ቶሜቶ ሶስ በጣም ነው የምወደው። አንደኛ በጣም ወፍራም ነገር ነው፣ ጥሩ ነው። እሱን ከካስኮ ነው የምገዛው። እንግዲህ ላሳያችሁ ሞክራለሁ። አንዳንድ የሚጠማችሁን ነገር ታገኛላችሁ ብዬ አስባለሁ። ይሄ ካስኮ የምገዛው ሪዮ የሚለው ቱና በጣም ነው የምወደው። በጣም ቆንጆ ነው ቴስቱ። ብትፈልጉ ለልጆች ትንሽ ማይነዝ አድርጋችሁ በዳቦ በቶስት መልክ፣ አንዳንዴ ደግሞ እኔ ሲርበኝ ጥናት ላይ ሲሆን እና ምግብ ያልሰራው ከሆነ ቲማቲም፣ ቃሪያ አደርግበትና በጣም ነው የሚጣፍጠው። በጣም ነው የምወደው። ኦፍኮርስ ያው ትንሽ ከሌላው ወደድ ይላል፣ ግን ቢሆንም ይሄ በጣም ቆንጆ ነገር ነው። ልጆች ላላችሁም ሆነ ለራሳችሁ ቁርስ ቆንጆ ነው ብዬ እላለሁ። እንደገና ደግሞ ኦሊቭ እኔ ሁለት አይነት ነው የምገዛው። አንደኛው ላይቱን ለሰላጣ ምናምን የምጠቀምበት፣ ትንሽ ደግሞ ዳርክ የሆነውን ለወጥ እጠቀምበታለሁ። እኔ ምግብ በጣም በፍጥነት ነው የምሰራው። ጓደኛዬ ምስክሬ ነች። ለምን እሷ ዶሮ ወጥ እየሰራው ነው ብያት በቃ እሺ አማሲው ስትለኝ እኔ ኦልሬዲ ጨርሼዋለሁ። ምክንያቱም ካለኝ የስራ የታይም ጥበት፣ እንደገና ደግሞ በጣም በሚገርማችሁ ሁኔታ ፋስት የሚሰራ ምግብ ጣፋጭም ነው አያደክማችሁም፣ ሄልዚም ነው ብዬ ስለማስብ፣ ስለዚህ ነው ሁለት የተለያየ ትንሽ ዳርክ የሆነውን ጠቆር ያለውን ለወጥ ነው የምጠቀምበት፣ ያንኛውን ደግሞ ለሰላጣ ማለት ነው። እና ደግሞ ይሄ ያው የቆንጆ በርበሬ ነው፣ ብላክ ፔፐር ሁላችሁ ታውቁታላችሁ። ይሄንን ነገር እገዛዋለሁ ምክንያቱም ተምር በጣም ጥሩ ነው ይላሉ። ስለዚህ እኔ ደግሞ ተምር አንዳንዴ ደግሞ እንደነገርኳችሁ ጥናት ላይ ቁጭ ስትሉ ይርባችኋል ማታ ምናምን ላይ እና አንዳንዴ እሱን እወስዳለሁ። ይሄ ነገር በጣም ነው የምትወዱት። የአልመንድ በተር ነው፣ ልክ እንደ ፒና በተር ሆኖ ግን ያው እኛ ብዙ ጊዜ ፒና በተሮችን የማንጠቀም ከሆነ ቬሪ ሄልዚ ማለት ስናክ ልጆችም ሊበሉ ይችላሉ በዳቦ። እኔ ራሴ በዳቦ ሁል ጊዜ ቶስት አድርጌ እበላለሁ። በጣም ነው የሚጣፍጠው። በጣም ደስ የሚል ነገር ነው። ሞክሩ ትላለሁ። ይሄው አልመንድ በተር ይላል። ያው ይሄ ማር ነው። እኔ ማር ሁል ጊዜ ከካስኮ ነው የምገዛው። ስገዛ ደግሞ እችኛዋን ነው የምገዛት። ቆንጆ ነው፣ ኦርጋኒክ ነው፣ ቆንጆ ማር ነው። ይሄንን ነው እንግዲህ የምጠቀመው። ስለዚህ ማርም ደግሞ ስኳር ስለማልጠቀም አንዳንድ ጊዜ ማር ነው የምጠቀም ማለት ነው። ያው ፌታ ቺዝ ሰላጣ ላይ በጣም ማድረግ እወዳለሁ። ፌታ ቺዝንም ደግሞ እዛው ካስኮ ነው የምገዛው። እነዚህ በተሮች እኔ ለማንጠር ብቻ ሳይሆን ባይዘው አሁን የገዛኋቸው ለማንጠር ፐርፐስ ሳይሆን እኔ እንግዲህ አሁን እግዚአብሔር ይመስገን ዩኒቨርሲቲ ያሉ ልጆችም ትምህርታቸው አለቀ፣ እኔም ትምህርት ጨርሻለሁ። ሰመር ላይ ብዙ ጊዜ በጣም ኢንጆይ በጣም ኩክ ማድረግ እወዳለሁ። ቀለል ያለ ይሄ ከባዱን ወጥ ምናምን መስራት ነው እንጂ ብዙ እንትን የምለው እና ቤክ እናደርጋለን። ስለዚህ አፕል ፓይ ምናምን ቤክ ስናደርግ ብዙ ጊዜ ይሄ ነገር በጣም አስፈላጊ ነው። በተለይ ፓይ የምትሰሩ ከሆነ በተሩ ለብዙ ነገር እንጠቀምበታለን። that's why እሱን የገዛሁት ማለት ነው። ያው እንግዲህ ይሄ ደግሞ እኔ የምጠቀመው ማይነዝ ይሄ ነው። ይሄ ማይነዝ ቆንጆ ማይነዝ ነው። በተቻለ መጠን ኦርጋኒክ ነገሮችን ያው እንግዲህ ኦርጋኒክ ይሁኑም አይሆኑም ባናቅም እንደዛ አይነት ጥሩ ነገሮችን ብንገዛ ቆንጆ ነው። ስለዚህ ይሄ ደግሞ የአቮካዶ
አለበት ይላል። እንግዲህ ማይነዙ እሱን የገዛሁት። ይሄ ነገር ቺዝ እንግዲህ ልጆች እኔ በጣም በሚገርማችሁ በምግብ በጣም ነው ማምነው። ልጆች መጠው በቃ ማም there is no food ያሉኝ ቀን በጣም ነው የሚጨንቀኝና ይሄ ስናክ ብትፈልጉ ሳቦይ ራሳችሁ ቤታችሁ ውስጥ መስራት የምትችሉት ነገር ነው። ቲማቲም ምናምን እና ሰመር ላይ ደግሞ ሁሌ የበሰለ ይሄ ፓስታ ራይስ ምናምን ቺክን ብቻ አይበሉም ልጆች። ቀለል ያለ ምግብን የሚፈልጋሉ እና ለቁርስም ቆንጆ ነገር ነው። በሶስት የተለያየ እንትን ነው የሚመጣው። ፓኬጁ ውስጥ ያለው የተለያየ ነው። በርበሬ ያለው አለ፣ ቅመም ያለው ማለት ነው። ዝም ብሎ አለ፣ ሌላ ደግሞ ሌላ አይነት አለው። ሶስቱ በጣም ቆንጆ ነገር ነው። ሞክሩት እላለሁ። ይሄ ነገር ልጆቼ በጣም ነው የሚወዱት። በብዙ ቢፈልጉ በሰላጣ እንደውም አንደኛው ልጄ ጭራሽ በቺፕስ ሁሉ ይበላዋልና ይጣፍጣቸዋል። ይሄም ቆንጆ ነገር ነው እላለሁ። ይሄ ቺዝ ክሬም ነው። ቺዝ ክሬም አጌን እኔ አንዳንዴ ኬክ ከቤት ሰራለሁ እና ክሬም መስራት ስፈልግ ዊፒንግ ክሬም ስሰራ ከቺዝ ክሬሙ ጋር አብሬ ሰራለሁ። እንደዚሁም ደግሞ ቺዝ ክሬም ጥሩ ነው፣ ተቀብቶ ይበላል። ልጆቹ እንደነገርኳቸው ነው። ልጆች ቤት ሲሆኑ በቃ የሆነ ምሳ እራት በስነ ስርዓት ይበሉና በመሀል ላይ እያጠኑ ከሆነ እየተጫወቱ ከሆነ የሆነ ስናኮች ይፈልጋሉና እነዚህ ነገሮች በጣም ባይዘወይ ይሄ ሁለቱ እንደዚህ ታሽጎ የምትገዙት ከካስኮና ትንሿ ደግሞ ኖፍሪስ ወይንም ፉድ ቤዚክ ሄዳችሁ የምትገዙት በጣም የዋጋ ልዩነት አለው። አንዳንድ ቦታ ላይ በብዛት መግዛት ጠቃሚ ነው ብዬ ነው የማስበው። ማለት ተለቅ ያለ ሳይዝ መግዛት አጌን ቤተሰቦቻችሁ ሰፊ ከሆኑ እንደኛው እንደኔ ማለት ነው። እኔ እንግዲህ ይሄንን ስጋ ከካስኮ ነው የምገዛው። ይሄ የተፈጨ ስጋ ካስኮ የራሳቸው ስጋ ቤት አለ እዛው ፍሬሽ። ይሄ ደግሞ የተፈጨ ስጋ ብዙ ጊዜ እኔ ለስጎ ለብዙ ነገር ፈልገዋለሁ። ያው እንደነገርኳችሁ ካስኮ ስጋ ቤቱ ራሱ እዚሁ ነው። ይሄ ፍሮዝን የሆነ የቆየ ነገር አይደለም። ከዚሁ እየፈጩ ከዚሁ ነው የሚሸጡት። ስጋ ቤቱ እዛው እያያችሁት ነው ስጋው እንትን የሚለው። ካስኮ እና እንደዚህ ትልልቅ ሱቆች ብዙ ጊዜ ፕሮዳክታቸው ተይዞ ስለማይቆይ ፍሬሽነት አለው፣ ቶሎ ቶሎ ነው። ይህንን ስጋ እኔ አንዴ ሚትቦል አደርገዋለሁ፣ አንዴ በርገር። አሁን እንግዲህ እንትን መጥቷል በርገር፣ የራሻ ካትሌት የሚሉት አለ። ሰመር ስለመጣ እንደዛ አንድ ካትሌት ነገር ሰራዋለሁ። እንደገና ደግሞ ስጎ ሰርቼ ለላዛኛ ለምናምን እጠቀመዋለሁ። ስለዚህ እኔ ይሄ ደዝን ላስት ሎንግ እና ሁልጊዜ መገዛት ካለበት ነገር አንዱ ይሄ ነው ማለት ነው። ይሄ ደግሞ ሳልመን፣ ብዙ ጊዜኛ አሳ ደፍረን አንበላም፣ ብዙ የተለያየ አሳ አንፎርቹኔት እዚህ ሀገር እና ስለዚህ እኔ ይህንን ሳልመን መስት አትሊስት ዋንስ ዊክ ሰላጣ ምናምን ተደርጎ አብሮ ሳልመን እንበላለን። እሱ ነው ስጋ። እንግዲህ እኔ ድሮ ግሪኮች ጋር ሄጄ ግሪክ ሚት ስቶር ምናምን ገዛ ነበር። አሁን ትንሽ ፋር ስለሆንኩኝ ከቦታው አገኝ ካስኮ ነው የምገዛው። ግን ቆንጆ ስጋ ነው። ወጥ ምናምን ለመስራት ስትፈልጉ ስጋ እና ሆትዶግ ብዙም ጤና ሪከመንድ ባይደረግም እንግዲህ አንዳንድ ነገሮች ለልጆች ሁሉም ነገር ሪስትሪክት አድርገን አንችልም። ማለት ሞዴሬት ካደረጉት፣ እኔ እንደዛ ነው ማምነው። ምግብ ሲበላ ሞዴሬት ከተደረገ ሁሉን ነገር አንድ ነገር ላይ ብቻ ስጋ ላይ ብቻ አሳይ ላይ ብቻ ሆትዶግ ላይ ብቻ ምናምን አይቀመጡ እንጂ ልጆች ለምሳሌ አሁን እኛ ባርቤኪው ስናደርግ ሰመር ላይ ሆትዶግ በኬቻፕ እና በማስተር ምናምን አድርገው መብላት ይወዳሉ፣ ይፈልጋሉ። እንደዚህ ነገርም ደግሞ ካላስለመድናቸው አንዳንዴ ሁሌ አይሁን እንጂ የውጭ ዓለም ይከብዳቸዋል። ስራ ሲሰሩ፣ ትምህርት ሲማሩ፣ ሲወጡ የሚበሉት ነገር ነው የሚጨንቃቸው። ስለዚህ እሱንም አስገዛለሁ በተቻለ መጠን ብዙ ባልሰጣቸውም። እንደገና ደግሞ ጋዘር እናደርጋለን አንዳንዴ ከጓደኞቻቸው ጋር 2-3 ልጆች ሲመጡ ልጆች በጣም ነው ኢንጆይ የሚያደርጉት ይሄንን ነገር ማለት ነው። እና ይሄ ደግሞ ቺክን ስትራይፕ ነው። ይሄ በጣም ቆንጆ ቺክን ስትራይፕ ነው። ከካስኮ ነው የሚገዛው። ይህንንም ደግሞ እንግዲህ እናት ሆናችሁ ስራ እየሰራችሁ፣ እኔ ስራ ሰራለሁ፣ ትምህርት ቤት እማራለሁ። አሁን ራሱ ለ1 ሳምንት ነው እረፍት ያለኝ፣ ኢንተርንሺፕ አለኝ። እና ይሄ ሁሉ ቢዚ ስትሆኝ እንዴት አድርገሽ ነው ነገሮችን የምታስተካከያቸው የሚለው ጥያቄ ላይ አንዳንዴ በቃ አንዳንድ ነገር ሬዲ የሆኑ ነገሮችን እና ፋስት ሜክ ማድረግ፣ በቃ ላይፍን ኢዚ ማድረግ። አሁን ይሄ ቺክን ስትራይፕ ለምሳሌ ሰላጣ የሆነ ፍራይስ ምናምን ነገር ተደርጎ ወይ ማሽ ፖቴቶ ተደርጎ
ላጥ ብሎ ባንዴ የሚበላ ነገር። ምክንያቱም እኛ ብዙ ታይማችን የሚወስደው ምግብ መስራት ስለሆነ ማለት ነው። ብዙ ጊዜ ልጆቼ በተለይ ወንዶቹ ስናክ ባር ይፈልጋሉ እና እኔ ደግሞ ስናክ ባር እንደዚህ ፕሮቲን ፓውደር ያላቸውን ስፖርትም አንዳንድ ስፖርት ስለሚሰሩ እንደዚህ አይነት ነገሮችን ነው የምገዛላቸው እና ይሄ አንዳንዴ ምሳ ይዘው የሚሄዱት ምሳ ደግሞ ይዘው ባይሄዱ እቤት ሲሆኑ ማለት ነው ይሄንን የዚህ አይነት ወይንም ደግሞ የተለያዩ ነው ያሉት እንደዚህ አይነትም አለ የሚፈልጉትን አይነት አይታችሁ ምክንያቱም ምሳም ይዘው ባይሄዱ ቅዳሜና እሑድ እቤት ሆነው ጥናት በሚያጠኑ ሰዓት ብዙ ጊዜ እንደዚህ ስናኮችን ይወስዳሉ አደርግላቸዋለሁ ማለት ነው ቁጭ ብለው የሚበሉት። ስለዚህ እነዚህ የስናክ ባር አይነቶች ናቸው ማለት ነው። እንደገና እዚህ ጋር ደግሞ ያው አሁንም ደግሜ እንዳልኳችሁ አንዳንድ ምግቦች ሪስትሪክት ልጆቹ ማድረግ ከባድ ነው። የኛ ልጆች ብዙ ጊዜ እንዳያቸዋቸው ይሄ ስዊት ወዳጆች አይደሉም በጣም። እኔ አሁን ልጆቼ ይሄ አይስክሬም ኬክ ምናምን ብዙ የሚበሉ አይደሉም። ስለዚህ ያው ሴሪያልም አንዳንዴ ይፈልጋሉ፣ ሴሪያል ደግሞ ይበላሉ ማለት ነው። በተቻለ መጠን ፍሩት ያለበት ክራንበሪ ምናምን ያለበትን ለማድረግ እሞክራለሁ። ይሄ ብዙ ጊዜ ሚትቦልም ሆነ በርገር ምናምን ስሰራ የምጠቀምበት የብሬድ ክራምፕ ነው። ታውቁታላችሁ ብዙዎቻችሁ። የተፈጨ የዳቦ ዱቄት ማለት ነው። እንደዚህ እንደ በጣም ፍሩት ምግብ ከበሉ በኋላ ቆራርጬ አስቀምጥላችኋለሁ። ለራሴም ደግሞ ለራሳችንን መውሰድ በጣም ጥሩ ነው። ኪዊ በጣም የምወደው ፍሩት ነው። ይሄ ግሬ ፍሩት ነው። ያው ካስኮ እንግዲህ ትልቅ ፖርሽን ነው የሚመጣው፣ ግን እኔ ግሬ ፍሩትን እንደዚሁ እጠቀመዋለሁ። ጁስ ሰራዋለሁ በግሬ ፍሩት፣ በሰለሪ፣ በግሪን አፕል፣ በስፒነች አድርጌ ለራሴ በጣም አድርጎ እየረዳኝ ዌት ሉዝ እንዳደርግ። ስለዚህ ግሬ ፍሩት ሲቻለው አቮካዶ ኢዝ ማይ ፌቨራይት ቱ። ምክንያቱም አቮካዶ ካላችሁ ሰላጣ ታረጉታላችሁ። ቶስት በስለ አቮካዶ ትንሽ ነጭ ሽንኩርትና ማይነዝ አድርጌ ቶስት አድርጌ ለኛ ወስዳለሁ። ለነሱ ደግሞ ጀስት በማይነዝ ብቻ ቶስት ሲደረግ ደስ ይላቸዋል። መንደሪን በጣም ነው የሚወዱት። እንደነገርኳችሁ ሲያጠኑ ቁጭ ሲሉ የሆነ እንትን ያደርጋሉ። ግሬፕስም በጣም ቲማቲም እና ይሄ ነገር ባለፈው ከሊዱ ጋር የሰራነው ቪዲዮ ላይ እንደነገርኳችሁ እነዚህ ቤሪዎች ተገዝተው እንደዚህ የሚቆዩ አይደሉም። አንዳንድ ጊዜ ይበላሻሉ ቶሎ። ስለዚህ ቤሪዎችን እንደዚህ ፍሮዝ በሆነ መልኩ ገዛና በዚህ ፕሎክ አድርጌ አስቀምጠዋለሁ። ልጆቹ በሚፈልጉ ሰዓት ይበሉታል ማለት ነው። እና እያወጣን ልጆቹ በሚፈልጉ ሰዓት በቃ ባናና ወይንም ደግሞ ሌላ ነገር ብቻ ጨምሮ ጁስ መስራት ይቻላል፣ መፍጨት ይቻላል። ኒውትሪሽን ኢዝ ቬሪ 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 ኢምፖርታንት። በጣም በሚገርማችሁ ሁኔታ እኔ የትም ሱቅ የልብስ የጫማ ምናምን ሱቅ ብዙ እንጆይ አላደርግም። የምግብ ሱቅ በጣም እንጆይ የማደርገው ምግብ ፋውንዴሽን ነው፣ በጣም ኢምፖርታንት ነው ብዬ ስለማምን ይሄ ነገር ራይስ ፑዲን ይባላል። ፕሊስ ልጆች ምግብ የማይበሉላችሁ በተለይ ደግሞ ልዩ ክትትል የሚያስፈልጋቸው ልጆች ያላችሁ ይህን ነገር ተጠቀሙት። እኔ ይርሰጎ ልጄ ብዙ ምግብ አልጠቀም ስትል እንደ ስናክ ፕሮቲን አለው፣ በጣም ሃይ ፕሮቲን አለው። እንደገና ደግሞ ስዊት ነገር ነው። እንደ ስናክ ይበሉታልና ገዥላት ብላ የሆነች ሰው መክራን ገዝቼ በጣም ልጄ ተወደዋለች። በጣም ቆንጆ ነው። እንደ ስናክ እንደዚህ የሚታኘክ ምናምን ነገር ስላልሆነ ሶ ኮምፎርታብል ነው። ልክ እንዴት ልበላችሁ በጣም ነው የሚወዱት ልጆቹና ሞክሩ ላለሁ። ራይስ ፑዲን ይባላል። ካስኮ አለ፣ በጣም ፍሪስ ምናምንም አለ። በጣም ትንሿ ውድ ነው የምትሸጠው፣ ግን ካስኮ ቬሪ ሪዝናብል ፕራይስ ነው። ቆንጆ ነው፣ ሞክሩላቸው። ያው መኮሮኒ ቺዝ ያው ካናዳ ኪድስ ሳይበሉ መቼም ይሄን ነገር አያድጉም። በጣም ነው የሚወዱት። ሁሌ ባይሆንም እሰራላችኋለሁ። እንደነገርኳችሁ ላይፍን ኢዚ ቀለል አድርጋችሁ ካልሆነ ሁል ጊዜ ከባድ ኩኪንግ አድርጋችሁ አትችሉም። ልጆቹም ደግሞ በጣም ነው ኢንጆይ የሚያደርጉት ይሄ ፋስት የተሰራ ምግብ። they love it. ቤኪንግ ሶዳ is very important to have at home ሁል ጊዜ። ኢቭን የሚገርማችሁ ልብስ ሲታጠብ እኔ ላውንደሪ ውስጥ ጨምረውና የሆነ ኦደር ሽታ ምናምን ካለ ያጠፋል። ቆንጆ ነው። ቤኪንግ ሶዳ ግራፕ አደረኩ። ይህንን ሽንኩርት ጓደኛዬ ነች ያሳየችኝ። ይሄን ተጠቃሚ ብላ እንግዲህ 3-4 ዓመት ሆነኝ ይሄን ነገር ከመጠቀም ከጀመርኩ።
በጣም ቆንጆ ነው። ልክ የሀገር ቤት ሽንኩርት አይነት ነው ብታይ ቴስቱ ብታዩት። እኔ በፊት ትልልቁን ቀዩንም ቢሆን ትልልቁን ነበር ምገዛው። እሷ ይሄንን ተጠቀም ያለችኝ። በጣም ያጣፍጣል። ምንም አይነት እንባ ምናምን ትሴ የለም። እኔ ሁሌ እንትን ስለው ስከትፈው ምንም ነገር ነው እንትን ማይለኝ። ስለዚህ ቆንጆ ሽንኩርት ነው፣ ሞክሩት። ያው ብዙዎቻችሁ ታውቁታላችሁ ብዬ ነው የማስበው። ኪንዋ እኔ እንጀራ ቤቴን የምጋግረውና ቤቴ እንጀራ ስጋግር ኪንዋ ጨምራለሁ። ማሽላ መሰለኝ የሚባለው ሀገር ቤት ማሽላ እጨምርበታለሁ። እሱ በጣም ጤና ነው ኪንዋ። ስለዚህ ካስኮ ባይ ዘ ዌይ ኪንዋ ሌላ ሄልዝ ስቶር ምናምን ማነው ይሄ ኪንዋ የበልግ ስቶር ከሄዳችሁ ውድ ነው የሚሆነው። ካስኮ በጣም ቆንጆ ዋጋ ያለው ለዛውም ኦርጋኒክ የሆነ ኪንዋ ታገኛላችሁ። እኔ አንፎርቹኔትሊ የተፈጨ ዱቄቱ ኪንዋ የለም፣ እኔ ላገኝ አልቻልኩም። አሮ ነው የምታውቁ ሰዎች ካላችሁ ፕሊዝ ኮመንት ሴክሽን ላይ ዱቄቱ፣ ምክንያቱም መፍጨቱ ትንሽ ከበድ ይላል ኪንዋውን። ግን የምታውቁ ካላችሁ ፕሊዝ እንትን በሉልኝ፣ ኮመንት ሴክሽን ላይ ንገሩኝ። የተፈጨ ግን እኔ ይሄንን ነው ሁል ጊዜ የሚገዛው። እና እንግዲህ ባጭሩ ይሄን ያክል ሾፕ ተደርጓል እኔ ቤት። ይሄ ሾፒንግ it will last maybe 2 weeks because እኛ ብዙ ነን። እኔ በቃ ያው እንግዲህ ምግብ በመስራት በጣም የማይሰለቸኝ ነገር በጣም ፋስት ግን በጣም ምግብ መስራት ደስ ነው የሚያሰኘኝ። አይ ቲንክ ሁሉም እናት ልጆቹ ምግብ ብልት ሲያደርጉለት ደስ የሚለው ይመስለኛል ብዬ ነው የማስበው። ሁላችሁም እንግዲህ ካስኮን ጎብኙት። ብዙዎቻችሁ ታውቁታላችሁ። ይህንን ይመስላል ካስኮ የገዛኋቸው እቃዎች። አንድ ደግሞ ሳልነግራችሁ የቀረሁት ይሄ ቺክን ብረስት፣ ይሄ ታይ ነገር ነው፣ ብረስት አይደለም። ይሄንን ነገር የምገዛበት አንዱ ምክንያት የኔ ልጆች በጣም ከሚገርማችሁ አጥንት እንደዚህ እንትን ማለት ስጋውና አጥንቱ ማለያየት እና መብላት አይችሉም። በጣም እዚህ ጋር ችግር አለና በቃ አንዳንዴ ብሬድ እንትን ማነው ቺክን ድራሙን ስገዛ ቺክኑን በቃ ስጋውና አጥንቱ አብሮ ነው ጋርቤጅ የሚሄደው። ስለዚህ አይ ዲሳይድ ቱ ባይ ዲስ። ይሄ በጣም ቆንጆ ነው። ቆንጆ ኦቨን ውስጥም ብትከቱት ብትጠብሱት በጣም ነው የምወደው። this is another thing ሪከመንድ ማደርጋችሁ። ይህን ይመስላል እንግዲህ የዛሬው ሾፒንጋችን። ጎብኙት ካስኮን። አንዳንድ ነገር ደግሞ ሌላ ፋስት ነገር የሚሰራ ከካስኮ የሚገዛ ካለ ፕሊስ ኮመንት ሴክሽን ላይ ንገሩኝ። በአጭሩ የዛሬው ሾፒንግ ይሄንን ይመስላል። አብራችሁን ስለቆያችሁ እናመሰግናለን። በሌላ ቪዲዮ እስከምንገናኝ ድረስ ሰላማችሁ ይብዛ እላለሁ። Don't forget to subscribe, share and comment. Thank you.